ቻይና ከድህነት ወጥታ የበለጸገችና ሀያላን ሀገር ከሆነች በኋላ ዛሬ ላይ በአፍሪካ ውስጥ ትልቅ ተጽዕኖ ፈጣሪ ሀገር ሆናለች። ቻይና በተለያዩ የአፍሪካ ሀገራት ውስጥ በኮንስትራክሽን፣ በቴክኖሎጂ፣ በማዕድንና ሌሎችም መሰረተ ልማቶች በብድርና በእርዳታ መልክ እየሰራች ትገኛለች። ለመሆኑ የቻይና እውነተኛ ፍላጎትና ዓላማ ምንድን ነው? ለምንስ ቻይና ለዚህ ሁሉ የአፍሪካ ሀገራት እውቀቷንና ገንዘቧን በማፍሰስ መሰረተ ልማቶችን ትገነባለች? ለአፍሪካ ሀገራት መሪዎችስ በቻይና የሚሰሩ ፕሮጀክቶች ምን ጥቅምና ጉዳት ይዘውላቸው መጡ? እንደሚታወቀው በዓለማችን ላይ ሀገራቶች ሀብታም ሲሆኑ ከሀገራቸው አልፈው ወደ ሌሎች ሀገራት በማቅናት በእነዛ ሀገራት ላይ ተጽዕኖ መፍጠርና የራሳቸውን ጥቅም ማስከበር የተለመደና አሜሪካና የአውሮፓ ሀገራት ለረዥም ጊዜ ሲያደርጉት የመጡበት ልምድ ነው። ልክ እንደዚሁ ከ50 ዓመት በፊት ደሃ ሀገር የነበረችው ቻይና በዓለም ሁለተኛ የሆነውን ኢኮኖሚና ወታደራዊ አቅም ከገነባች በኋላ የአሜሪካ መራሹን ዓለም አቀፍ የፖለቲካ ስርዓት ለመገዳደርና ለመቀልበስ የቻይና መንግስት የተለያዩ እርምጃዎችን ወስዷል። ከነዚህም መካከል አንዱ የቻይናን ኢኮኖሚ ከሌሎች ሀገራት ጋር በሚገባ ማስተሳሰርና የቻይና ኢኮኖሚ በፍጥነት እንዲያድግ ማድረግ ነው። ለዚህ ደግሞ አፍሪካ ብዙ የተፈጥሮ ሀብት የሚገኝበትና ርካሽ የሰው ጉልበት ያለበት መሆኑ ቻይና ያሰበችውን ለማሳካት ትልቅ ዕድል ነው። ለዚህም ይመስላል ቻይና በየዓመቱ በአፍሪካ ውስጥ በርካታ ቢሊዮን ዶላሮችን ኢንቨስት የምታደርገው። መረጃው የበለጠ ግልጽ እንዲሆንላችሁ ቻይና በ2023 ዓ.ም ብቻ 3.96 ቢሊዮን የአሜሪካ ዶላር በአፍሪካ ሀገራት ኢንቨስት ያደረገች ሲሆን በፈረንጆቹ ከ2000 ዓ.ም ጀምሮ እስካሁን ድረስ ቻይና በድምሩ ከ1 ትሪሊዮን የአሜሪካ ዶላር በላይ በአፍሪካ ውስጥ በብድርና ኢንቨስትመንት እንዳወጣች መረጃዎች ያሳያሉ። ይህ ቁጥር ደግሞ ቻይና በዓለም ላይ ትልቋ በአፍሪካ አሻራዋን ያሳረፈችና ሀብቷን ያፈሰሰች ሀገር እንድትሆን አድርጓታል። እነዚህም በምስሉ ላይ የምታያቸው የአፍሪካ ሀገራት በሙሉ ቻይና ፕሮጀክት የሰራችባቸው ወይም እየሰራችባቸው ያሉ ሀገራቶች ናቸው። በደቡባዊ አፍሪካ አቅጣጫ ከምትገኘው ስዋዚላንድ ከምትባል ትንሽዬ ሀገር ውጪ ሙሉ የአፍሪካ ሀገራት ውስጥ ቻይና በብድር ወይም በኢንቨስትመንት ወይም ደግሞ በሁለቱም አሻራዋን በማሳረፍ ተጽዕኖ እየፈጠረችባቸው ያሉ ሀገራት ናቸው። የፕሮጀክቶቹም አይነት መንገድ፣ ግድብ፣ ማዕድን ማውጣትና ሌሎችም ይገኙበታል። ለአብነትም ቻይና በኢትዮጵያ የገነባቻቸው የተለያዩ ፋብሪካዎች፣ በናይጄሪያ እየተሰራ ያለው የ6 ቢሊዮን ዶላር ግድብ፣ በሞዛምቢክ የተሰራው ግዙፍ ድልድይ፣ በኬንያ የተሰራው ፈጣን የባቡር ዝርጋታና ሌሎችም የፕሮጀክት አይነቶች በሌሎች የአፍሪካ ሀገራቶች ይገኛሉ። አብዛኞቹም እነዚህ ፕሮጀክቶች ለአፍሪካ ሀገራቶች የተለያዩ ጥቅሞችን አምጥተውላቸዋል። ነገር ግን ቻይና ለምንድን ነው እነዚህን ሁሉ ፕሮጀክቶች ጊዜን፣ እውቀትን፣ ገንዘብን በማፍሰስ ለእነዚህ ሁሉ ሀገራት የምትሰራው? የቻይና ፍላጎትና ዓላማስ ምንድን ነው? ይህን ለመመለስ ቻይና የሰራችውን በአዲስ አበባ የሚገኘውን የአፍሪካ ህብረት ዋና መስሪያ ቤትና በኬንያ የተሰራውን የባቡር ዝርጋታ እንመልከት። በኢትዮጵያ አቆጣጠር 2009 ዓ.ም ላይ በአዲስ አበባ የሚገኘው የአፍሪካ ህብረት ዋና መስሪያ ቤት በአንድ ምሽት በመስሪያ ቤቱ የሚሰራ የአይቲ ባለሙያ ከአዲስ አበባ ወደ ቻይና መረጃዎች ከቁጥጥር ውጭ እየተላኩ እንደሆነ ይረዳል። ይህም ጉዳይ በደንብ ሲጣራ ከመስሪያ ቤቱ ወደ ሻንጋይ የቻይና ከተማ የተገናኘ ሰርቨር እንዳለና በዚህም ሰርቨር ኢሜይል እና የድምፅ መረጃዎችን ጨምሮ የተለያዩ የመሪዎች መረጃ ወደዚሁ ሻንጋይ ሰርቨር ማንም ሳያውቀው እየተላከ እንደነበር ይረጋገጣል። ዛሬም ድረስ በአዲስ አበባ የሚገኘው የአፍሪካ ህብረት ዋና መስሪያ ቤት ህንፃ በኢትዮጵያ አቆጣጠር 2004 ዓ.ም ላይ የቻይና መንግስት 200 ሚሊዮን ዶላር በማውጣት በቻይና የኮንስትራክሽን ባለሙያዎች ተሰርቶ ለአፍሪካ መሪዎች በነፃ የተሰጠ ስጦታ ነው። ነገር ግን ህንፃው ብቻ ሳይሆን በህንፃው ውስጥ ያሉ ኤሌክትሮኒክስ መገልገያዎች አብዛኞቹ ከቻይና የመጡና በቻይና ኢንጂነሮች መረጃን በድብቅ ለቻይና መንግስት እንዲልኩ ተደርገው የተሰሩ ናቸው። በዚህ መሰረት ነው እንግዲህ ቅድም እንዳልኳችሁ ቻይና የተለያዩ መረጃዎችን ከአፍሪካ ህብረት ለተከታታይ 5 ዓመታት በድብቅ ስትወስድ የቆየችው። ይህም የቻይና በአፍሪካ መሪዎች መረጃ ላይ ሲደረግ የነበረ ስለላ በዓለም አቀፍ ደረጃ ግምትንና ጥርጣሬን በቻይና ኮሚኒስት ፓርቲ ላይ ጥሎ ያለፈ ክስተት ነበር። በሁለተኛ ደረጃ እንደ ምሳሌ ልናየው ያሰብነውን
ቻይና በኬንያ የሰራችውን የባቡር ዝርጋታ እንመልከት። ይህ የባቡር መስመር ከኬንያ ዋና ከተማ ናይሮቢ እስከ ሞምባሳ የተዘረጋ ሲሆን ፈጣንና ዘመናዊ ተደርጎ ተሰርቷል። ይህም የባቡር ትራንስፖርት ዝርጋታ $3.6 ቢሊዮን የወጣበት ፕሮጀክት ሲሆን የዚህንም 90% ወጪ ወይም $3.2 ቢሊዮን የሚሆነውን ቻይና ለኬንያ በብድር የሰጠችው ነው። በአጠቃላይ ይህ ፕሮጀክት ዲዛይን የተደረገው የተገነባውና ፋይናንስ የተደረገው በቻይና መንግስትና ሙያተኞች ሲሆን ባቡሩንም ወደ ስራ ከገባ በኋላ የሚቆጣጠሩት ቻይኖች ናቸው። ሌላው ቀርቶ ባቡር ውስጥ ያሉ ጽሑፎችና መገልገያዎች በቻይነኛ በማንድሪን ቋንቋ የተጻፉ ናቸው። ይህ የባቡር ዝርጋታ ለኬንያ ትራንስፖርት መሳለጥ ጥቅም ቢኖረውም ኬንያን የ$3.2 ቢሊዮን የቻይና ዕዳ እንድትሸከም አድርጓታል። ልክ እንደዚሁ ቻይና ለአፍሪካ ሀገራት የምትሰራቸው አብዛኞቹ ፕሮጀክቶች ብዙ ሀብት ስለሚፈልጉ በብድር መልክ የሚሰሩ ናቸው። ዕዳ ደግሞ እንደምታውቁት አንድ ሰው የተበደረውን ነገር በጊዜ ካልከፈለ ወይም መክፈል የማይችልበት ሁኔታ ከተፈጠረ አበዳሪው ያን ሰው በሕግ መጠየቅን ጨምሮ ሌሎች እርምጃዎችን ለመውሰድ መብት እንዲኖረው ያደርጋል። ዕዳን በተመለከተ የአሜሪካ ፕሬዝዳንት የነበረው የጆን አደምስን ጥቅስ ላሳያችሁ። ሀገርን ለመቆጣጠርና በባርነት ለመግዛት ሁለት መንገዶች አሉ፣ አንዱ በሰይፍ ሲሆን ሁለተኛው ደግሞ በዕዳ ነው ብሎ ነበር። በዚህ መሰረት ቻይና ለምታበድራቸውና ድጋፍ ለምታደርግላቸው ሀገራት የራሷን ስትራቴጂካዊ ተጽዕኖ እያሳደረች ትገኛለች። ቻይና ለምታበድራቸው ሀገራት ከምታሳድረው ተጽዕኖ አንዱ ተበዳሪ ሀገራቶች ታይዋን የቻይና ግዛት እንደሆነችና ራሷን የቻለች ሀገር እንዳልሆነች እውቅና እንዳይሰጡ የምታደርጋቸው እንደሆነ መረጃዎች ያሳያሉ። ያው እንግዲህ እንደምታውቁት ታይዋን ራሴን የቻልኩ ሀገር ነኝ፣ የቻይና ግዛት አይደለውም የምትል ሲሆን ቻይና ደግሞ በበኩሏ ከኔ ተገንጥለሽ ነው እንጂ የቻይና አካል ነሽ፣ አስፈላጊ ከሆነ በጉልበትም ቢሆን ተቀለልሻለሁ የሚል ውዝግብ ውስጥ ናቸው። ይህን ጉዳይ በተመለከተ በሌላ ጊዜ ሙሉ ቪዲዮ የምሰራላችሁ ይሆናል። ለማንኛውም ወደ ጉዳያችን ስንመለስ ተበዳሪ ሀገራት ከቻይና የተበደሩትን ዕዳ መክፈል ባይችሉ ቻይና ምን ታደርጋለች ካላችሁ በፈረንጆቹ 2017 ላይ የህንድ ጎረቤት የሆነችው ስሪላንካ የምትባል ሀገር በቻይና ብድር የሰራችውን ወደብ በአጋጠማት የኢኮኖሚ ችግር ምክንያት መክፈል እንደማትችል ገልጻ ነበር። ቻይናም ይህንን እንደሰማች ወደ ስሪላንካ ሄዳ ወደቡ ለ99 ዓመት በቻይና ቁጥጥር ስር እንደሆነና ቻይና በግሏ እንደምታስተዳድረው ገልጻ ነበር። ይህ ማለት ደግሞ የአንድን ሀገር ሉዓላዊነት ከመድፈር ባለፈ ስሪላንካ ከወደቡ የምታገኝ የነበረውን ኢኮኖሚያዊ ጥቅም የሚያሳጣ ነው። በአፍሪካም ኢትዮጵያን ጨምሮ ሌሎቹም ሀገራት ከቻይና የወሰዱትን ዕዳ በአንድም በሌላ መንገድ መክፈል ባይችሉ ወይም ዴት ዲፎልት ውስጥ ቢገቡ የስሪላንካ ወይም መሰል ዕጣ ፈንታ ሊደርስባቸው እንደሚችል ፖለቲከኞች ይናገራሉ። China had been accused of by mostly Western countries that it was advancing a lot of money that some of those countries could not repay. Many countries in Africa have benefited from China-backed projects, but the investments have also contributed to a growing national debt. በአጠቃላይ ቻይና በአፍሪካ ላይ የተለየ ትኩረት ሰጥታ በሁሉም የአፍሪካ ሀገራት የተለያዩ ፕሮጀክቶችንና መሰረተ ልማቶችን ከመስራት አንስቶ በርካታ ቢሊዮን ዶላሮችን እስከ ማበደር የእነዚህን ሀገራት ኢኮኖሚ በእጅጉ እያገዘች ነው። ነገር ግን ቻይና ይህን ሁሉ የምታደርገው የአፍሪካ ችግር እንቅልፍ ነስቷት ሳይሆን ሀገራቱን የዕዳ ወጥመድ ውስጥ በመክተት ዲፕሎማሲያዊ ጫና ለማሳደር እንዲሁም ቻይና እንደ አንድ ሀያላን ሀገር አሜሪካ መራሹን ዓለም አቀፍ ስርዓት ለመገዳደርና ከሀገራቱ መንግስት ጋር ጠንካራ ትስስር በመፍጠር በሀገራቱ ላይ ተጽዕኖ ፈጣሪ ሀገር ለመሆን ነው። በመጨረሻም ከዚህ ቪዲዮ መረጃና እውቀት እንዳገኛችሁ ተስፋ እያደረግኩ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ